እንደው አንዳንድ የሚመጡ ጥያቄዎች አሉ ሰለሞን በሚሰራቸው ሚዲያዎች ላይ በጣም በአግሬሲቭ በመናገር ይታወቃል ይላሉ አንተ ደግሞ ሐሳቤን በነጻነት መግለጽ ከልጅነት የጀመረ የመጣብኝ ነው አግሬሲቭ ግን ምንድነው መጀመሪያ ለምሳሌ መንግስት ስትተች የመጣ ጥያቄ ነው just መተቸት ሳይሆን እስከ ማዋረድ ድረስ ይሄዳል ይላሉ ለምሳሌ አሁን ጌታቸው ረዳ ትግራይ ላይ ሆኖ ማይገባ ንግግር ወይንም ከአንድ ቆየ ጌታቸውን ለብቻው ለራሱ የመጣ ጥያቄ ነው ታያይ የመጣ ነው ጌታቸው ረዳ በዛው በሚላገረው ልክ ሰለሞንም እዚህ ይናገራል ይላሉ ለምሳሌ መንግስትን ለምሳሌ ራፍሊ እኮ ለምሳሌ ብዙ አሁን እንደዚህ ጀነራል ነገር ከኔ ጋር ማውራት አይቻልም ስታወራ በዚህ ጊዜ መንግስት ለማዋረድ እንደዚህ ብለሃል ካልከኝ እናወራለን ብዙ ቪዲዮዎች አለዛ በድፍን ለዚህ ነው አያህ አብራራው ምልህ ምንድነው አግሬሲቭ ምንድነው ማዋረድ ይሄን ሳንግባባ እና ማሳያ ሳታመጣ ለዚህ ጥያቄ መመለስ ነንሰንስ ነው የሚሆነው እንደውም በእነዚህ እንደዚህ አይነት ጥያቄ በሚያነሱት ሰዎች ልክ መውረድ አድርጌ ነው ማስበው አንድ ጥቀስና ከዛ እናወራለን አው ኮት አድርገን በዚህ ቀን እንዲህ ብለሃል የሚለውን በቪዲዮ ማቅረብ እንችላለን አስፈላጊ ከሆነ ነው አይ እኔ ባለሁበት አምጣና እናውራ ብዙ ናቸው ለምሳሌ አምጣ ከብዙ አንዷን ለምሳሌ መንግስትን እሺ አንተ ብዙ ጊዜ በሶሻል ሚዲያ አለ አይደለ አሁን ቀጥታ ትተቻለህ ምናምን ከሆነ ተቀበላለሁ የተባለው ማዋረድ የምትለዋን አምጣት ማዋረድ አምጣ ለምሳሌ ነገሮች አቅጣጫቸውን የሚስቱት በእንደዚህ አይነት ሚስ አንደርስታንዲንግ ነው አንተ ስለኔ በደንብ ገብቶ አውቀ ምናምን ነው መምጣት ያለብህ ልትጠይቀኝ ከፈለክ ሰዎች እንደዚህ ብለው ጥያቄ ልከዋል ብለህ ነው አይደለ ሶ ጥያቄያቸውን ይዘህ ትንሽ ምርመራ አድርገህ ቢያንስ አንድ ማስረጃ ይዘህ ነው ከኔ ጋር ማውራት ያለብህ ከሌለህ በቃ የለህም አሉባልታ እዚህ ጋር እናወራም አሉባልታ አይደለም እኛ ካልሆነ አምጣልኩ በተጨባጭ ቪዲዮ ማቅረብ እንችላለን ኖ አሁን እኔ በሌለውበት ምናምን አይደለም አሁን እኔን ከማናገር በፊት ጆርናሊዝም ደስ አይደል ትንሽ ኢንቨስቲጌሽን ሰርተህ ሰለሞን ማን ነው ከዚህ በፊት ምን ሰርቷል ምን ብሏል ምናምን ብለህ ሳታጣራ ከሆነ ኢንተርቪው ያረከኛለሁ አይደለም ስለዚህ ሬዲ አይደለህምና ብታልፈው ነው የሚሻለው አይ ሬዲ ነህ ሬዲ ማለሙን ነው ካላምጣ ማስረጃ ቪዲዮ እነዚህን ቪዲዮዎች እናቀርባለን ለምን አሁን ነው አቀርባለሁ ምናምን ትክክል አይደለም ለምን መሰለ ኢንተርቪው ልታረጋኝ አይደል የጠራኸኝ እኔ ራሴን ልከላከል አይደል የጠራኸኝ ነው አሁን በመጥቶ ጠየቁት እንዴት ባላለን መልስ እንድሰጥ ስለዚህ መልስ እንድሰጥ ከፈለክ ጥያቄን ክሊር አድርገህ መምጣት አለብህ አሉባልታ ተገቢ አይደለም አሉባልታ አይደለም ነው በደንብ አስምሬ ደግምላለሁ ያልከኝን እኮ መንግስትን ያዋረዳል ምንድነው ደግሞ አግሬሲቭን አብራራ ስለ ነው እንኳን አልኩ ለምን አግሬሲቭ ምንድነው ሰው ማወቅ አለበት ምንድነው አግሬሲቭ ኃይል በቁጣ ወይንም ደግሞ በጉልበት የት ጋር ገባ አሁን ወደ ኃይል ቁጣ አለሰለስካት መጀመሪያ ጠይቀኝ መንግስትን ያዋረዳል ምናምን ያዋረድኩበት ጥያቄዎች ናቸው ነው ጥያቄ እንደመጣልህ አታቀርብማ አንተ ጋዜጠኛ አይደለህ እንዴ ገባ አንድ ሌላ ያልገባው ሰው ኦር ኢንትረስት ያለው ሰው ሊጠቀምብህ ይችላል ማለት እኮ ነው ማታጣራ ከሆነ ከኦዲየንስ የመጣን ነገር በሙሉ ይዘህ ወደ መድረክ አይወጣም ይሄ ነገር ልክ ነው ልክ አይደለም ቤዚክ የሆነው የዚህ ሀገር ጆርናሊዝም ችግር ነው ያንተ ብቻ አይደለም ሳታጣራ ዝም ብለህ ወደ ህዝብ መወርወር ተገቢ አይደለም ስለ ሰው ብቻ አይደለም ስለ ሀገርም ስለ ራሱ ስለ መንግስትም ስለ አሸባሪ ስለሚባለው ህወሓትም ስለ ኦነግ ሸኔም ይሁን ልክ እንኳን አይደለም ከኦዲየንስ የመጣ መንግስት ስለ ኦነግ ሸኔ ኦር ስለ ህወሓት የተናገረውን ይዘህ ልክ ነው ወይ ብለህ ባላንስ ብታረግ ይመረጣል ህወሓት ወይም ኦነግ ሸኔ ስለ መንግስት የሚናገረውም ካለ ልክ ነው ወይ ብለህ ባላንስ አድርገህ ብትመጣ ጥሩ ነው ካለበለዛ መጠቀሚያ ነው የምትሆነው አንተ በባላንስ ነው የምትሰራው ሶል እኔ ሚዛናዊ በሆነ መንገድ ጥሩ የኔ ኦፒኒየን ነው አንተ ጋዜጠኛ እኮ ነህ እኔ አንተ ስትሰራ ግን ባላንስ አደርጋለሁ ያልተረጋገጠ ዝም ብሎ ከሜዳ ፍጥር የተደረገ ነገር በህይወት ያውርቻ አላቅም ወደፊትም አላወራም አጣራለሁ ለምሳሌ እንበልና የማጣራቱ ሜዳ ላውን አንተ ምሳሌ ልስጥህ ለምሳሌ አሁን አሜሪካ ምን ፈልጋ ነው እሚል የሰራውት አለ ሰርገኛ ወጎች ላይ አይተህ ከሆነ
እንዳለ ሚዲያው ዋይ ይል የነበረው ልክ የምዕራባውያን ተጽዕኖ እያለ ነው። ማነግሮት ነው ወይ መንግስት ነግሮታል ወይ የመንግስት አክቲቪስቶች ነግሮታል ምናምን። ምን አገባኝ እኔ መጀመሪያ አሜሪካ ምንድን ነው ያለችው በትክክል ብዬ ፈርስት ሃንድ ኢንፎርሜሽን SR 97 ሳምቲንግ ሚል ራሱ የአሜሪካ ሴኔት ያወጣውን ሳነበው የለም የሚባለው በቃ አቋም እንደዚህ ነው የሚያዘው። አገኘኝ ሐሳቤን ወደ ሚዲያ ስትመጣ ብዙ ሰው ነው የምታሳስተው። ትክክል እኮ አይደለም። አንዲት የሐሰት ቅንጣት በዝምታ ከታለፈች ሚሊዮን ሰዎች ላይ ተጽዕኖ ትፈጥራለች። ትክክል አይደለም። ስለዚህ ከፈለክ ሌላም ጊዜ እንደገና እድል ሰጣለሁ። አሁን ለምን እኔም እንደውም አሁን አለን ምናምን እያልክ በደፈናው ማለፍ እዚህ ጋር በታብ ቁጭ አድርገን እነዚህ ነገሮች ምንድናቸው ብለን ልናወራ ፈቃደኛ ስለሆንክ ምንም ግድ የለኝም። ሌላ እድል ሰጣለሁ ለኦዲየንሶች ክብር ስል አድማጭ ተመልካቾቻችን። አንተ አይደለ አንተ ሰነፍ ጋዜጠኛ ነህ። ከይቅርታ ጋር እኔ ሰነፍ ነኝ። አልሰራህም በደምብ። ምክንያቱም ጥያቄ ከመጠየቅ በፊት ኢንቨስቲጌት አድርገህ መምጣት ነበረብህ። አላረክም። ችግር የለውም። ከዚህ በኋላ አለኝ ብለህ ስታምን ፈቃደኛ ነኝ ለተመልካቾች ክብር ስል መጥቼ አብራራለሁ። አሁን በምትለው መንገድ ያወራሁት ካለ አድማጭ ተመልካቾቻችን እኔ ሰነፍ እንዳልሆንኩኝ በብዙ መረጃ አቅርቤ ከሰለሞን ጋር ቻሌንጅ አደርጋለሁ። አኒ ሰነፍ ለስላልከኝ ሰነፍኝ ብዬ አልቀበልም። ይቅርታ ለሱ ለአባባሌ ያው ግልጽ ስለሆነ ሰነፍ ማለት ያው ስራውን በደንብ ያልሰራ ነው። እቀበላለሁ። ግን አለሞኔን ለማሳየት እነዚህ ማብራሪያ የሚፈልጉ ሀሳቦች አስቲል ሰነፍ ነህ ተጎትጉቶማ ሌላ ቀንማ ሰነፍም ይሰራል። ተመልካቾቻችን እንግዲህ ከሰለሙ ጋር ይወዳታል እየተጫወተ ለነጻነቴ ይቅርታ። አይ በጣም ይሄ እኮ ነው የሚያስፈልገው። እውነትን መናገር ነው እንጂ የሚያስፈልገው ለሌላ ዘዴ ልታፈት እንጂ ነበረ። ሶል በጣም ትጋር ግን አመሰግናለሁ። በነገራችን ላይ እየተዋየን እኔ እንደዚህ ብያለሁ የሚሉ አካላቶች ሊኖሩ ይችላሉ። እንደው ሰለሞን ግን ለሀገሩ ያለው ነገር ምንድነው ራስህ ብትናገረው